ሰላም ጤና ይስጥልኝ ወደ ቲክቶክ ቤተሰቦች እንዴት አላችሁ? ይቺን ቪዲዮ በደንብ ሼር ኮፒ ሊንክ አርጋችሁ ጀምሩልኝ። ኢትዮጵያ አለቀላት ለሚሉ ሰዎች በደንብ እንዲዳረስ ሼር ኮፒ ሊንክ አርጋችሁ ጀምሩልኝ። በኢትዮጵያ አሜሪካ አምባሳደር ዛሬ በኢዚያ ብቅ ብለው አሜሪካ ኢትዮጵያን የባህር በር ጥያቄ ትደግፋለች፣ በፈጣን የኢኮኖሚ እድገት ላይ የምትገኘው ኢትዮጵያ ይህ ጥያቄዋ ፍትሃዊ ነው ሲሉ ተናገሩ። አምባሳደሩ ይህንን ሐሳባቸውን ከመናገራቸው ከሰዓታት ቀደም ብሎ የነጩ ቤተ መንግስት አለቃ ዶናልድ ጄ ትራምፕ አንድ ወረቀት ላይ ፈረሙ። በሱዳን በሶማሊያና በኤርትራ ስደተኞች ላይ ዕቀባ የሚጥለው ሰነድ ላይ ፊርማቸውን አሰፈሩ። ከወራት በፊት የኤርትራ ቤተ መንግስት የሳሎን ውሾች እንደ አንዳርጋቸው ጽጌ ያሉ የኢሳያስ አፈወርቂ ፑፔቶች አንድ ትንታኔ ሲሰጡ ነበር። አልሲሲና ትራምፕ ወዳጆች ናቸው። እንግዲህ ዶናልድ ጄ ትራምፕ ወደ ነጩ ቤተ መንግስት ገብቷል፣ ኢትዮጵያ ጉዷ ፈላ ሲሉ ነበር። ያኔኛ እናንተ ሰዎች እንዲያው ተልባችሁ ሁኑ። እናንተ የአልሲሲንና የትራምፕን ወዳጅነት ስታነሱ የቤንዛይድንና የትራምፕን ወዳጅነትስ ምን ነው ዘነጋችሁት? የ4 ኪሎ አለቃ ወደ ቤንዛይድ ቤተ መንግስት ወደ ቤንዛይድ እልፍኝ የዘረጉትን የወዳጅነት መረብንስ ምን ነው ረሳችሁት? ዲፕሎማሲውን በፍላጎታችሁ ግንኙነቱን በመዋርታችሁ ልክ ብቻ አትበርብሩት ብለናቸው ነበር። ዛሬ የማን ሐሳብ አሸነፈ? እንግዲህ እናንተው ፍረዱ። ትላንት ኢትዮጵያ ጥያቄዋን ስታነሳ ለፖለቲካ አጀንዳ ማስፈጸሚያ ነው ሲሉ የነበሩ ሰዎች ያ የፖለቲካ አጀንዳ ማስቀየሪያ ነው የተባለው የ4 ኪሎ አለቃ ጥያቄ አድጎና ተመንድጎ የሃያላኑን ይሁንታም እስከ ማግኘት ደርሷል። የኢትዮጵያ የባህር በር ጥያቄ የፖለቲካ ልዩነቶቻችንን ወዲያ ጥለን በአንድ ድምጽ የምናሰማው ትልቁ ድምጻችን ነው። እንግዲህ ኢትዮጵያ አለቀላት፣ አከተመላት፣ የ4 ኪሎ አለቃ አለቀለት እያላችሁ ያላችሁ ሰዎች ኢትዮጵያም እየጀመረች የ4 ኪሎ አለቃ ገና እያሟሟቀ መሆኑን በዚህ አጋጣሚ እንንገራችሁ። ያው እንግዲህ ዋና መቻልና መዋኘት ስለ ዋና ማወቅና ዋይንቶ ማምለጥ ስለሚለያይ ማለት ነው። በሱዳን ፖለቲካ ትርምስ፣ በጁባ ፖለቲካው ጥንቅጥ፣ በኤርትራ ቤተ መንግስት ውጥረት፣ በሄሊዮፖሊስ ሽንፈት በኩልም ከበረበርን ለኢትዮጵያ ዩኒቨርሲቲ ያዳላችላት ነው። ህዳሴ ሊመረቅ ወራት ቀርተውታል። የባህር በር ጥያቄያችን እንደምታዩት ነው። በሁለቱ ውሃዎች በኩል ሁለት አበይት የዘመናት ጥያቄዎችን ሊመለሱም ከደጃፏ ላይ ቆመናል። የኔና የናንተ ሀገር እንደ ልማዷ እያሸነፈች ነው። ኢትዮጵያ አለቀላት የምትሉ ሰዎችም ከነሟርታችሁ ቁጭ በሉ። ኢትዮጵያችን እያሸነፈች ድሏም እየገዘፈ ይቀጥላል። ሰላም ለሰው ልጆች ሁሉ። ቺርስ። ሼር ኮፒ ሊንክ አድርጉልኝ።